ሁላችሁ ጌታ ፍቅር ሰላም ናችኋለሁ መጀመሪያ ሁሉም በጌታ ፍቅር ሰላም ይብዛላችሁ እግዚአብሔር መልካም አምላክ ነው እግዚአብሔር ሰላም አምላክ ዛሬ ከእናንተ ጋር እግዚአብሔርን እንድናመልክ ደግሞ ቤተሰቤ እድል ስላገኘን እጅግ ደስ ይላል እግዚአብሔር አለን ስራይ ሰው ከመላእክት ስለጻፈ እግዚአብሔር ይመስገን የጌታ የደስታ መንፈስ በዚህ አለ እግዚአብሔር የሐጎስ መንፈስ አብዚያ ነው ምክንያቱም የእግዚአብሔር ቃል ሲናገር የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት መንፈስ ቅዱስ ሆነ ሐጎስ እንጂ መብልና መጠጥ አይደለችም እንደ እግዚአብሔር ቃል የእግዚአብሔር የደስታ መንፈስ ከእግዚአብሔር ቃል ለእግዚአብሔር የሐጎስ መንፈስ የእግዚአብሔር መንፈስ ደስታ ይዞ በዚያ እግዚአብሔር መንፈስ ሐጎስ ይዞ አብዝለው እግዚአብሔር ይመስገን ሁላችሁም እንደገና ስላየኋችሁ በጣም ደስ ይለኛል አንዳንዶቻችሁ ለረጅም ጊዜ በኋላ ያሬዶ ከረጅም ጊዜ በኋላ አረኸንዳይ ጊዜ ቅድም እንደመሰከረው ያኔን እሳት ነው ሳቀው አሁንም በሰውበት እሳት ነው ቀደም ዘመስከረው ሐውኔር ሕጅውን ሐውላ እግዚአብሔር ይመስገን አቦይን በማየት ደስ ብሎኛል ወይ በመርአያይ ባሄኑንላ ያኔ የሚታወቁት ድሮ ሳስተምር በመጽሐፍ ነው ዛሬ ይጽፋሉ እግዚአብሔር ይባረክ እግዚአብሔር ይባረክ ጌታ ይመስገን እግዚአብሔር ይመስገን ደግሞ ከመውጣት ከፍሪዬ ጋር ደግሞ አብረን ማገልገል እድል ስላገኘው ጌታ ይባረክ እግዚአብሔር ይመስገን እግዚአብሔር ይባረክ አንተ ጋር ጌታ ይመስገን እግዚአብሔር መልካም አምላክ ነው እግዚአብሔር ሰናይ አምላክ ቃሉን እንዲያስተምረን እንጸልይና ጨርቀጥታ ወደ ቃሉ እንሄዳለን ቃሉን ተምረና እንጸልይና አጥፋል ከይዴ እግዚአብሔር አባታችን ሆይ እናመሰግናለን መንፈስ ባለበት በዛ አርነትና ነፃነት አለ ጌታ ሆይ በስምህ ተሰብስበናል እንደ ተስፋ ቃል በመካከላችን ስላለ እናመሰግናለን ኢየሱስ በዚህ ስፍራ ስለከበርክ በአምልኮ ስለከበርክ አሁንም ስለምትከበር ለዘላለም ስለምትከበር እናመሰግናለን ጌታ ሆይ የቃልህን ፍቺ አብራልን ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል መልካሙ መንፈስ በዚህ አስተማሪ ይሆን ያንዳንዳችንን አስተምረን ጌታ ሆይ የቃልህን ፍቺ አብራልን ጌታ ሆይ ቃል ለፈውስ ይምጣ ቃል ለማጽናናት ይምጣ ቃል መፈጸም ያለበትን ለመፈጸም ይምጣ ቃል ለደስታን ይዞ ይምጣ ቃል ብዙ ምርኮን እንደማረከ በቃል ደስ አለኝ ተብሎ እንደተጻፈ ቃል በዚህ ሰዓት እንደ ፈቃድ ወደ እያንዳንዳችን እንዲመጣ ጸልያለሁ መናወጥ ያለበት ምድረ በዳ ካለ በቃል ይናወጥ መቆረጥ ያለበት ዝግባ ካለ በቃል ይቆረጥ ፈውስ ይሁን በዚህ ስፍራ የፊዚካል ፈውስ ኢሞሽናል ፈውስ ማንኛውም የሆነ ፈውስ ከቃል ስልጣን የተነሳ ለማዳን ቃል ይገለጥ አባል ለማዳን ይገለጥ ሃሌሉያ እናመሰግናለን አባቴ ከፍ እናደርጋለን ከፍ እናደርጋለን የተገባ ስለሆነ ወንድሜ ቅድም እንደዚህ አለ ጌታ እግዚአብሔር ሙሉ ነው አለ yes አምላካችን እግዚአብሔር ሙሉ ነው መጽሐፍ ቅዱስ ሲናገር የመለኮት ሁሉ ሙላት በሱ በሰውነት ተገልጦ ይኖራል ተብሏል ሙሉ ነው ኢየሱስ ሙሉ ነው እግዚአብሔር ይመስገን ኢየሱስ ስለሆነ ደስ ይለናል ስም ይባረክ ጌታ ሆይ ቃልህን አብራልን ይህን ሁሉ ጊዜ ላንተ አሳልፈን እንሰጣለን የጨለማ ኃይል ምንም ቃልህን ሊገዳደር የሚመጣ ክፉ በየትኛውም መልኩ ስምህን ጠርተን በኢየሱስ ስም አሰርነው መንፈስ በዚህ ስፍራ ባለስልጣን ይሁን የቃሉ ባለቤት መንፈስ ቅዱስ በስልጣን በዚህ ስፍራ ተመላለስ እናመሰግናለን ከፍ እናደርጋለን በኢየሱስ ክርስቶስ ስም ጸለይ አሜን ከፍ ያለ ጨብጨባ ለጌታ ይሁን
የሚገባው ጌታ يبوا سلاسكونا እግዚአብሔር ይመስገን እግዚአብሔር ይመስገን ዛሬ ከእናንተ ጋር የምካፈለው ቃሉ ሐሳብ አንተ ምሳከም ዝካፈለው ናይት ቃል ሐሳብ የመንፈሳዊ ህይወት እድገት የሚል መንፈሳዊ ህይወትና መቀባይ ዝብል growth in spiritual life መንፈሳዊ ህይወት መቀባይ ያ የመንፈሳዊ ህይወት እድገት መንፈሳዊ ህይወት መቀባይ የተቀበልነው የዘላለም ህይወት ተቀበልና የዘላለም ህይወት ነውና የሚያድግ ነው ህይወት ስለዝሆነ ዘዓቢ ሕፃን ልጅ ተወልዶ ሕፃን ተወልዶ በየጊዜው እንደሚያድግ ሁሉ በጊዜው ከምዛ ዓቢ ህይወት ስላለው እንደሚያድግ ሁሉ ህይወት ስለዘለው ከምዛ ዓቢ እኛም ጌታን ከተቀበልንና እንደገና ከተወለድን ቀን ጀምሮ አጎይታ መስተቀበልና ከም በሐዱሽ ካብስተወለድና በጊዜ ጀምሮ በእድገት መንገድ ውስጥ ነው ያለነው አለና እንደ አበላና እንኸይድ እግዚአብሔር ይመስገን አሜን መግቢያ አርስቴ የማደርገው በተው አርስቴ ዝገብረው ሮሜ 8 ሮሜ ምዕራፍ 8 ከ29 እስከ 30 ባለው ቃል ከእስራኤል ሸዓተ እስከ 30 ዘበቃል እግዚአብሔር ይመስገን እግዚአብሔር ተመስገነ ይሁን በዚህ ስፍራ ላይ ትንሽ እንቆይና አንዳንድ ሐሳብ እንመለከታለን አብዙ ቦታ እዚህ ቁርብ ክንጻንና ሓደ ነገራት ክንሪና ምናልባት ክፍሉ ብታወጡ ጥሩ ነው ክፍሉ ተውጽኩሞ ጽቡቅ ምዕራፍ 8 28 እስከ 29 እስከ 30 እስራኤል ሸዓተ እስከ 30 በጌታ ስም አንብቧል ሮሜ 8 29 እስከ 30 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸው እነዚህን ደግሞ ጠራቸው የጠራቸውንም እነዚህን ደግሞ አጸደቃቸው ያጸደቃቸውንም እነዚህን ደግሞ አከበራቸው ለተም ቀደም ዝፈረጦም ንሱ ብዙሓት አሕዋትሲ በኽሮም እንትኸውን ንምስሊ ወዱ ክመስሉ ቀደም መደቦም ነቶም ቀደም ዝመደቦም ንኣታቶም ከዓ ፀውዖም ነቶም ዝፀውዖም ንኣታቶም ድማ ኣጽደቆም ነቶም ዘጽደቆም ንኣታቶም እውን ኣኽበሮም እግዚአብሔር ይመስገን በዚህ ክፍል ላይ ኣብዚ ክፍል እዚ እኔ ይህንን ክፍል ሳነብ እንደዚህ ይሰማኛል ኣነ እዚ ክፍል እዚ ከነብብ ከለኹ ከምዚ ይስማዓኒ ሙሉ የመጽሐፍ ቅዱስ ጥቅስ መያዝ ቢያቅተኝ ኩሉ ናይ መጽሐፍ ቅዱስ ጥቅሲ መሓዙ እኳ እንተኸበደኒ ይህችን ጥቅስ በደንብ አድርጌ ካወቅኩኝ እዛ ጥቅስ እዚኣ በደንብ ገይረ እንድሕር ፈሊጠ እያ የዘላለም የሆነውን የእግዚአብሔርን ዕቅድ አገኘሁት ናይ ዘለዓለም ዝኾነ ናይ እግዚአብሔር ፕላን ፈሊጠ ኣለኹ ማለት ጌታ በአንድ ስቴትመንት ጎይታ በሓንቲ ነገር ዓላማ ምንድን ነው ብለን ብንጠይቀው ዓላማ እንታይ እዩ ኢልና እንተሓተትናዮ ይህ ቃል ይመስለኛል ነገር የሚችል እዚኣ ይመስለን ዝነግረና ልጁ ወዱ በብዙ ወንድሞች መካከል በኩር ይሆን ዘንድ ብዙሓት ኣሕዋቱ ማእከል በኹር ምንት ክኸውን አስቀድሞ ያወቃቸውን ነቶም ቀዲሙ ዝፈለጦም የልጁ መልክ እንዲመስሉ ወዱ ምንት ክመስሉ አስቀድሞ ወስኗል አቀዲሙ ወሲኑ እዩ እግዚአብሔር አስቀድሞ ከዘላለም በፊት እግዚአብሔር አቀዲሙ ቅድሚ ምስራት ዓለም ከዘላለም በፊት ያሰበውን ሲነግረን ዓለም ምስራት ዘሐሰበው ነገርና ካለው የልጁን መልክ እንድንመስል ነው ፍጻሜው ጌታ ለኛ ፍጻሜው አይወዱ መልክ ምን ትመስል የኤፌሶን መጽሐፍ እንደሚነግረን ኤፌሶን መጽሐፍ ነገርና ካለው ዓለም ሳይፈጠር ዓለም ከይተፈጠረ በክርስቶስ ምን አለ መረጠን ይላል እግዚአብሔር ክርስቶስ መሪጽና ይብለና አስቡ እስቲ እስከሰቡ እኛ ወደ መኖር ሳንመጣ نحن نبذ ምድር እዚኣ ከይመጣና ዓለም ሳትፈጠር ዓለም ከይተፈጠረት እኛ በእግዚአብሔር ሐሳብ ውስጥ ነበር ኣብ እግዚአብሔር ሐሳብ ንሕና ነርና ምንኛ መታደል እንደይ ምድር ዓብይ ዕድል እዩ ዓለም ሳይፈጠር ከዘላለም በፊት ዓለም ከይተፈጠረ ቅድሚ ዓለም ምስራታ ያሰበን ጌታ ሐሳብና ጎይታ ይህንን እቅዱን እዚ ፕላን እዚ የመጨረሻ ሙላት ውስጥ የሚከተው የመጨረሻ መልአክ ስጋ ዝኸውን የእግዚአብሔር ልጅ ኢየሱስ ክርስቶስ ሲገለጥ ነው ዝኸውን ወደ አምላክ ኢየሱስ ክግለጽ ከለይ
ዓለም ሳይፈጠር ታሰብን ዓለም ከይተፈጠረ خላ ሐሲብና ዓለም ሳይፈጠር ተወሰነ ዓለም ከይተፈጠረ ወሲንና ዓለም ሲፈጸም ደግሞ ሙላት ውስጥ እንገባለን ዓለም ከፈጸም ካለካ መልአቱ ይኸው እግዚአብሔር ይመስገን ለዚህ ነው መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ከፍለና ካለ በአንደኛ ዮሐንስ ቀዳማዊ ዮሐንስ ምዕራፍ 3 ቁጥር 1 እና 2 ብናነብ ኤፌሶን የመጀመሪያው ከዘላለም በፊት የነበረውን ሐሳብ አጋር ዓለም ስራቱ ዝነበረ ሐሳብ አንደኛ ዮሐንስ ላይ ደግሞ እንደዚህ ብሎ ይነግረናል ቀዳማዊ ዮሐንስ ከምዚህ ብለና የእግዚአብሔር ልጆች ተብለን እንጠራ አብ እንዴት ያለው ፍቅር እንደሰጠን እዩ ለካ አምላክ ተባህልና እንጽዋ አምላክ ክንደይ ከምዘፍቀረና ራእዩ ማተ ተብለን እንጠራ የእግዚአብሔር ልጆች ተብለን እንጠራ ተባህልና እንጽዋ እንደዚህ ነው ቁጥር 2 ላይ ቁጥር 2 ከምዚህ ብለ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ምንም እንደሆነ ገና አልተገለጠም ዳሩ ግን ቢገለጥ አንደኛ ዮሐንስ 3:1-2 ላይ 3 ቁጥር 1-2 ስለዚህ ቁጥር 2 ላይ ነው ያለው ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ምንም እንደምንሆን ገና አልተገለጠም ዳሩ ግን ቢገለጥ እሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለንና ይላል አቱም ፍቅራቴ እጂ ወልድ አምላክና እንታይ ከም ንኸውን ገና ካገና አይተገጸን እሱ ምስግለጽና ከምታ ዘለዋ ክሪወይና ሞ ንዑ ከምንመስል እንፈልጣለና እግዚአብሔር ይመስገን ከዘላለም በፊት የተሰበው የእግዚአብሔር ሐሳብ ከመዘር ዓለም ዘሐሰበና እግዚአብሔር ሐሳብ በህይወታችን ሁሉ ያድግና ህይወትና ሁሉ ያብሞ ጌታ ኢየሱስ ክርስቶስ ሲገለጥ ጌታ ኢየሱስ ሲገለጥ ካለ የታሰበው ያልቅድ ወደ ሙላት ውስጥ ይገባል ማለት ነው ተሐሰበ ፕላን ሙላት ይመጽ ስለዚህ ዛሬ ለማንቴ የእግዚአብሔር ልጆች ነን ለከ እግዚአብሔርና ወደዛ ወደ ክርስቶስ ወደ መምሰል ነው ያደግን እንድንሄድ ጌታ የሚፈልገው አብቲ ክርስቶስ ናመዕባይ ሮህ መስልና ናቢ ምክንያቱም ጌታን ተቀብሎ ጌታን መቀበል ማለት ጌታ መቀበል ማለት እንዲያው መንግስተ ሰማያት የመግባት ትኬት መቀበያ አይደል መንግስተ ሰማይ ለመታው ትኬት ለሙሳላ መቀበል አይሆንም ምክንያቱም የእግዚአብሔር ቃል ሲነግረን ምክንያቱም ቃል አምላክ ከነገረና ካለው ጌታ ኢየሱስ ራሱ ኢየሱስ ባሉ በጸሎቱ ላይ በዮሐንስ 17 የምናቀው የጌታ ጸሎት ላይ በዮሐንስ 17 አምጸለቱ ተመልካላ የተናገረውን ስንመለከት ቁጥር 3 ላይ ቁጥር 3 እውነተኛ አምላክ ብቻ ይሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አምላክ ሐቅን እስኻ በይንኻ መሆንካን ለትዝላአካ ኢየሱስ ክርስቶስ ክፈልጡ ናይ ዘላለም ሕይወት እዚአያ ስለዚህ የዘላለም ሕይወት ናይ ዘላለም ሕይወት ጌታ ሲመጣ ወይም እኛ ወደ ጌታ ስንሄድ የሚጀምር አይደለም ጌታ ከመጽ ወይ ካንናናው ከይድ ሲጀምር አይቆንም እግዚአብሔርን እሱ የላከውን ልጁን ባወቅንና በተቀበልን ጊዜ እግዚአብሔርን እሱ ዝላአኸ ወድን አሜንና መስልቀበል የዘላለም ሕይወት ውስጥ ገብተን ናይ ዘላለም ሕይወት አትናለና ስለዚህ ዛሬ የዘላለም ሕይወት ውስጥ ነው ያለነው ስለዚህ ሎሚ አብናይ ዘላለም ሕይወት ይናዘል መጽሐፍ ቅዱስ ሲናገር የሆነ ቀጠሮ አይደለም የሰጠን መጽሐፍ ቅዱስ ከመልካላ ቆጠሮ ይቆናል ይምናዘል ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ሎሚ ኢየሱስ ክርስቶስ ስለዘለና የዘላለም ሕይወት ውስጥ ነው ያለነው የዘላለም ሕይወት ውስጥ ይናዘልና እግዚአብሔር ይመስገን ጌታ ይባረክ ሌላው በዚህ ጥቅስ ላይ አንድ ጫንም የመናገር የምፈልገው አጥቢራ خزارባ ዝደሊ ህይወታችን የተጀመረው ክርስቶስ ኢየሱስን በመቀበል ነው ህይወትና ዘጀመረው ኢየሱስ ክርስቶስ በመቀበል የምናድገው በዚሁ በክርስቶስ ውስጥ ነው ተናአበያ አቡሽ ክርስቶስ እግዚአብሔር ይመስገን ኢየሱስ ፕላስ የሚባል ነገር የለም ኢየሱስን ወይ ከተደመረው ዝብሎ ነገር የለም የምናድገው በዚሁ በኢየሱስ ክርስቶስ ሙላት ውስጥ ነው ተናአበያ ከማን በኢየሱስ ክርስቶስ ሙላት እግዚአብሔር ይመስገን ሌላ ቦታ አንሄድም ካለ ቦታ አይሄድም በክርስቶስ ላይ የምንጨምረው ነገር የለም ለክርስቶስ ንስሐ ነገር የለም ኢየሱስ ክርስቶስ ሙሉ ነው ኢየሱስ ክርስቶስ ሙሉ በሱ ውስጥ ግን እለት እናድጋለን ውስጥ ሆይና ግን እለት አቢ የዚህ የክርስቶስ መገለጥ በደረሰ ቁጥር
ስለዚህ ናብካለ ቦታ አይንኸይድን በቆላስይስ ሰዎች ጳውሎስም ሲነግራቸው ቆላስይስ ጳውሎስ ከዛረበው ከለው በምዕራፍ 2 ላይ ምዕራፍ 2 እንግዲህ ኢየሱስ ክርስቶስን ከተቀበላችሁት ኢየሱስ ክርስቶስ ተቀበልኩም ወይኩም በእርሱ ስር ሰዳችሁ ስር ሰዲድኩም ታነጹ በእርሱ ተመልከቱ ወደ ውስጥ ዲፕ መሄድ ብትፈልጉ ወደ ውስጥ ውሽቲ በሱ ውስጥ እንደ ስር ማለት ነው በውስጡ ግቡ ክርስቶስ ውስጥ አብ ክርስቶስ ውሽቲ ደግሞ ወደ ላይ መታነጽ ከፈለጋችሁ እንደ ህንጻው ወደ ላይ መሄድ ከፈለጋችሁ ወይካም ህንጻን ለዓለ ተዓቢ ያንን በክርስቶስ ውስጥ ነው የምታደርጉት ክርስቶስ ውሽቲ ይዝጋውን ከክርስቶስ ውጪ ሌላ መንገድ የለም ክርስቶስ ወጣ ካለ መንገድ የለም ኤፌሶን በሌላ ስፍራ እንደዚህ ይላል ኤፌሶን ከአምዚ ብለና እግዚአብሔር የዘላለም ፈቃዱን አስታወቀ ሚስጥሩን ገልጦ አሳወቀን ይላል እግዚአብሔር ሁሉ ሚስጥሩን ፈቃዱን ገልጾልና ይብለን ምዕራፍ 1 ቁጥር 10 ላይ ታገኙታላችሁ ምዕራፍ 1 ቁጥር 10 ተነራኽዋ ምንድነው ይሄ ሚስጥር ብላችሁ ስታዩ ታይዚ ሚስጥር ይልና ፍረኻ እዛው ላይ እንደዚህ ብሎ ይነግረናል አምዚ ብለና የእግዚአብሔር ፕላንና ሐሳቡ በዘላለም ከዘላለም በዓለም ፍጻሜ ይላል እግዚአብሔር ፕላኑን ሐሳቡን ከዘላለም ዘላለም ፍጻሜ ሁሉ በሰማይ ያለው ሰማይ ዘለው በምድር ያለው ምድር ዘለው ሁሉ በክርስቶስ ለመጠቅለል ነው ይላል ሌላ መጠቅለያ የለም ስሙ ይባረክ ስለዚህ በኢየሱስ ውስጥ ዕለት እናድጋለን ስለዚህ በኢየሱስ ውስጥ ማዕልታው በየቀኑ በየዓመቱ እናድጋለን ተማዓልቲ ነዓቢ ወላጆች ልጆቻቸውን ልደት ሲያከብሩ ወላዲን ናይደቀም ልደት ከብሉ ከለው በጣም ከልጆቹ በላይ ደስታ የምታዩት ማለት ነው ልደት ሲከበር ከተቋል ምን ማን ይዝሕጎስ ወላጆች ላይ ነው የምታዩት ወላዲም ዝሕጎሱ ለምንድን ወላጆች የሚደሰቱ ወላዲ ዝሕጎሱ ኤግዛክትሊ እነሱ ያደጉ ስለሆነ የሚሰማቸው ደስታ አለ ደቆሚ ዓቢ ስለዘለው ዝስማዖም ሓጎስ አለ ዓመት ስንቆጥር ዛሬ የመጀመሪያው የ2023 ወር ላይ ነን ገና ናይ 2023 መጀመሪያ ወር ኢና ዘለና ዓመትን ስናከብር ዓመት ክናክብር ከለና አዲስ ዓመትን ስንቀበል አዲስ ዓመት ክንቀበል ከለና እግዚአብሔር ከኛ ምን የሚጠብቅ ይመስላችኋል እግዚአብሔር ካባና እንታይ ይጽበይ ይመስላችሁ ልጆቼ በክርስቶስ አድገውልኛል ብሎ በክርስቶስ ዓመይ ሙላይ በክርስቶስ ውስጥ እንድናድግ ሁሌ ጌታ ይጠብቅ ክርስቶስ ከአድግ ክንዓቢ ዝደለና የተቀበልነው ህይወት ኮንስታንት አይደለም ተቀበልና የህይወት አቡዝ ተተረፈ አይቆም እያደገ የሚሄድ እንደ ዓመይ ዝኸይድ የሚገርመው ዝገርም ነገር በምሳሌ መጽሐፍ ላይ ምሳሌ መጽሐፍ የጻድቃን ህይወት ይልና የጻድቃን ህይወት እንደ ንጋት ብርሃን ነው ይላል ወገታ ብርሃን ይብል እንደውም ምን ይላል እየጨመረ ሙሉ ቀን እስኪሆን ድረስ ምን ይሆናል ይበራል ይላል የሚበራ ህይወት ነው ያለው እግዚአብሔር ይመስገን አይታችኋል ጠዋት እዚህ ሀገር እንኳን ጥሩ ምሳሌ አይደለም ወይም ሀገር ቤት ጠዋት ያለችው ፀሐይ እኩል ምሳሌ ይሆናል ግን አድና ዘላና ይጎህ ፀሐይ ያቺ ፀሐይ ጠዋት ምንም አትልም ማለት ፀሐይ ይጎህ ለሐኒያ ረፈድ እያለ ሲሄድ ፈተራ ኸይድ ከለው ሞቅ ትላለች ቆርቆሙ የጋለች ትሄዳለች እኩለ ቀን ሲሆን ልክ ሙሉ ፍርቅ መዓልት ኸውከላ መቆም አትችሉም ደውት በላይ ጠንካራ ነው የሚሆነው ኃይለኛ ነው የሚሆነው ኃይለኛ ይዝኸውን እግዚአብሔር ቃል ህይወታችንን እንደዛ ነው ያየነው እየበራ እየጨመረ የሚሄድ ህይወት ውስጥ ነው የተጠራ እግዚአብሔር ይመስገን ሌላው በጣም የሚገርማቸው አንድ ቃል ከዚህ ላንሳና ወደ የሚቀጥለው ሀሳብ ልደው እነዚህ የእግዚአብሔር ልጁን እንዲመስሉ የተጠሩት አስቀድመው እነሱን አስቀድሞ የወሰናቸውን እነዚህ ደግሞ ጠራቸው የሚል ቃል ታያላቸው የጠራቸውንም እነዚህን ደግሞ አጸደቃቸው የሚል ቃል ታያላቸው ያጸደቃቸውንም እነዚህን ደግሞ አከበራቸው እነዚህ ቃላቶች ወደፊት ስለሚሆን ነገር አይደለም የሚናገሩት አገላለጹ ስትመለከቱ እንደ ፓስቴንስ የኋላ ጊዜ ቀርቦ ነው የሚናገሩ የተረጋገጠ ነገር ነው ማለት ነው ጌታ የጠራቸው እነዚህን ደግሞ ጠራቸው እነዚህን አጸደቃቸው
ጌታ ዝገርም አምላክ ይሄ ትልቁ ጌታ አቢ ጎይታ እኛ ብዙ ችግር ያለብን ሰዎች ብዙ ችግር እንዘለና በልጁ በክርስቶስ ኢየሱስ ወዱ በክርስቶስ ኢየሱስ አከበረን እግዚአብሔር ያከበረው እርሱ እግዚአብሔር ያከበረው ህዝብ ቃሉ ነው የሚለው ቃል ይዝብን የኛ ችሎታ ታይቶ አይደለም የኛ ማንነት ታይቶ አይደለም ጎሽ ብለን አስደስተነው አይደለም ስለዚህ ሐጎስና ያይቆነ እናየዋለን ምንድነው እንደዛ ያደረገው ግን አንድ ነገር አስቡ ግን ሓደ ነገር ሕሳቡ እግዚአብሔር ያከበረን እግዚአብሔር ያከበረን ህዝብ ሰው አይደለም ስሙ ይባረክ ስለዚህ በጣም ይገርማል አከበራቸው ይላል አኽቢሩዎም ይብለና እግዚአብሔር ይመስገን ይሄን ለማረጋገጥ ሌላ ክፍል ላንሳላችሁ ካለካ ከልልኩም የጌታችን የኢየሱስ ክርስቶስ ጸሎት የጌታና ኢየሱስ ጸሎት ምዕራፍ 17 ዮሐንስ እንደገና ልሰዳችሁ ዮሐንስ 17 በጣም የሚገርመው እንደዚህ የሚቃል ለዛ ስፍራ ላይ ያ ጸሎት የሚገርም ጸሎት ነው በጣም ዝገርም ነገር ጸሎት ዝገርም ከምዝ ዝብላለው እንደዚህ ያለ ጌታ ስለኛ ሲጸልይ ዛባና ጸለፈለው ጌታ ከምዚሉ ከቁጥር 22 ጀምሮ ላንበበው ምዕራፍ 17 22 ተንከምበው እኛም አንድ እንደሆነ አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ ቀጥሎ ያለው በደንብ አዳምጡ ጌታ ያለው የሰጠኝን ክብር እኔ ሰጥቻቸዋለሁ ማን ያለኝን ኢየሱስ ካለ ክብር ተቀብለናል ማለት ነው ክብር ተቀብልና ማለት ነው የሰጠኝን ክብር ለነሱ ደግሞ ምን ብያቸዋለሁ ሰጥቻቸዋለሁ ተዛብካና خبر انا ይበየው ሰጣቸዋለሁ አይደለም ያለው ቦቤ አይቆንም ሰጥቻቸዋለሁ ይበየው ይዝብዛል እንዲሁም ዓለም አንተ እንደላከኝ ከወኻ ዓለም እስኻ ከምዝላኽካኒ በወደድከኝ መጠን እነርሱ እንደወደድካቸው አይዘፍቀርካኒ ፍቅሪ ከምዘፍቀርካዮ ያውቃል ይፈልጥ የመወደዳችንን መጠን ሲናገር ጌታ ኢየሱስ ራሱ ምን አለ አረፍ እንደ ከም ተፈተና ዘራብ ከለ ጌታ ኢየሱስ ከምዚሉ እኔና እናንተ የተወደድነው አለን እስኻትኩም ዝተፈተናሉ ኢየሱስ ክርስቶስ በተወደደበት መጠን ኢየሱስ ከምትልክ ኢየሱስ ዘፍቀረሉ ፍቅሪና ተፈተና በሱ ደስ የሚለኝ ልጄ ብሎ በመሰከረለት በእግዚአብሔር አብ ለኔ ወደይ ኢሉዝ መስከረሉ ወዱ በሱ ልክ ማዓል ኢየሱስ እኛን ወደደን ይላል አናው አፍቀሩና እግዚአብሔር ይመስገን ጌታ ይመስገን ከዛ እንደዚህ ያለ ቁጥር 24 ላይ 14 ጋር ከምዚሉ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እነሱም እንዲያዩ ያለ ክብር እኔ ባለሁበት የሰጠኝን ደግሞ እነሱ ከኔ ጋር ይሆኑ ዘንድ እወዳለሁ ብሎ ለምን ጌታ ወአባይ ቀድመ መስራት ዓለም አፍከካኒ ይኻሞ እዞም ዝሃብካኒ ነቲ ዝሃብካኒ ኸብራይ ምን ትኽርኢስ አብቲ አነ ዘለኽዎ እሳቶም አብኡ ሙሳይክሉ እደልሎ እግዚአብሔር ይመስገን የሁሉ ነገር መጀመሪያ የመንፈሳዊ እድገት ሁሉ መጀመሪያ መንፈሳዊ አብያት መጀመሪያ ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል ኢየሱስ ክርስቶስ ናይግል መድኃኒ ገሩ መቀበል በዚህ የዘላለም የእግዚአብሔር ቅርስ ለመግባት በዚህ ናይ ዘላለም ፕላን ምዕታ መጀመሪያ ከእግዚአብሔር በመንፈስ መወለድ ያስፈልጋል መጀመሪያ ከእግዚአብሔር በመንፈስ ሙላድ ይድልይ ይህንን ደግሞ ክርስቶስን የግል አዳኛችን አድርገን ወደ ልባችን በማስገባት ይጀምራል እዚህ ከአበብንታ ይጀምር መጀመሪያ ኢየሱስ ክርስቶስ ናይግል መድኃኒና ነውና ተቀበልና በመኻስ ዛሬ ምናልባት ለመጀመሪያ ጊዜ መጣችሁ በዚህ ብትኖሩ ምናልባት ለመጀመሪያ ጊዜ ዝመጻሁን ተሉት ወይ ደግሞ እግዚአብሔር ቤት ተመላለሳላችሁ ነገር ግን ትክክለኛ የህይወት ውሳኔ ያላደረጋችሁት ነው አቤት አምላክ እንዳተመላለስኩም ትክክለኛ ዝሆነ ውሳኔ ዘይወሰንኩም ሰባት ለእናንተ የመንፈሳዊ እድገት የሚጀምረው ጌታን ስታገኙ ነውና አኻትኩም መንፈሳዊ አብያት ዝጅምር ጎይታ ምስተቀበሉ የጌታ የኢየሱስ ክርስቶስን ጌትነት በልባችሁ እንድትቀበሉት የዘላለም ሕይወት እንድታገኙ የዚህ የእድገት ጉዞ ውስጥ እንድትገቡ ጋብዛችኋል ጎይታ ኢየሱስ ከተቀበሉ ወማን የዘላለም ሕይወት ትረፉ ጎይታ ማለት አብይ ነግራኩም አለሁ ምናልባት ለመጀመሪያ ጊዜ የመጣ ሰው ምናልባት ለመጀመሪያ ማለት ዝመጸሰብ በአጋጣሚ አይደለም የመጣው በአጋጣሚ አይኮን ካን መጽሐ ዘለኻ እግዚአብሔር ስለሚወደው ነው የመጣው እግዚአብሔር ስለዝፈት ወካይ ካመጽሐ ዘለኻ ስለዚህ የጌታን ልጅ ኢየሱስ ክርስቶስን ተቀብሎ ስለዚህ ለጎይታ ወደ አምላክ ተቀበሉ የእግዚአብሔር እድገት እግዚአብሔር ያሰበልን እድገት ውስጥ ማለት እግዚአብሔር ያሰበልን አብራይ አብ
እግዚአብሔር ይመስገን እግዚአብሔር ይመስገን ታዲያ ቀጥዬ ይህንን ልናገር ቀጥላ ዝዛረፍ ይሄ በክርስቶስ ኢየሱስ የሱን መልክ እንድንመስል የተወሰነው የእግዚአብሔር ፕላን በህይወታችን እና እግዚአብሔር ፕላን ኢየሱስ ክንመስል ስታወቅ ተሐሰበና ይሄ የጸደቅንበት የከበርንበትን ህይወት ስትመለከቱ ጻድቅናሉን ዝኸበርናሉን ህይወት ክንርኸለና ይህንን ህይወት በትክክል ከተረዳ ነው እዚህ ህይወት እዚህ በትክክል እንተረዳና እንዴት ነው እኛ ታዲያ ፈሪዎችና ግራ የተጋባ ጭንቅ የሞላበት ሰዎች ልንሆን የምንችለው ከመና ዳይና ግራ ተጋባ ዘአቶና ወይ ካጽጠፋና ምጭንቅ ሰባት ንኸውን እግዚአብሔር እንዳየው ህይወታችንን ብናይ እግዚአብሔር ከም ትዝሪ ህይወትና ለሐረይናያ በፍጹም በእግዚአብሔር ደስተኞች የሆኑ ሰዎች እግዚአብሔር ደስ ብለና ሰባት በጌታ የምንታመን ሰዎች እመን ሰባት ሰላም የሞላብን ሰዎች ዝመላና ሰባት እምነት የሞላብን ሰዎች እምነት ዝመላና ሰባት በጌታ ደስታችን ጢም ያለ ነው የሚሆነው ሐጎስና ሙሉ ከሆናለው ሰው እንኳን ለማከበራችሁ እየተባለ ያለው አይቋላን ዘኸባራ ሰራዊት ጌታ እግዚአብሔር ነው ያከበረ እግዚአብሔር ይዘኽበረኩ ለምን በዙሪያ ያሉ የጎደሉ ነገሮችን እንመለከታለን ታያ አካባቢና ዝጎደሉ ነገራት ለጥምት በጌታ የከበረን ሰዎች ነን ጎይታ ዝኸበርና ሰባቲና በጌታ አጀንዳ ውስጥ ያለን ሰዎች ነን አጀንዳ ላይ ጎይታ ዘለና ሰባቲና ትልቁ ድል ፈንታ የሆነን ጌታ ራሱ ነው አብይ ምድልና ፈንታና ኢየሱስ ባህሌ ምንድነው ዋስትናው ለዚህ እንታይ ወሕስ ሆነና የጌታን መልክ መምሰል መቻላችን ዋስትናው ምንድነው ወሕስና እንታይ ጎይታ ኢየሱስ መምሰልና ወሕስና እንታይ ቀጥሎ ባሉት ክፍሎች አንዳንድ ሐሳብ አነሳላችኋል ዘለፍ ክፍል ሓደ ሐሳባት ከገጸሉ ቤታችሁ በዝርዝር አጥኑት አገዛሁን ከሲልኩም አምልኩ ግን መልሱ በአንድ ቃል ትመልስ ግን በአንድ ቃል የእግዚአብሔር ፍቅር ነው እግዚአብሔር ፍቅር እስቲ የእግዚአብሔር ፍቅር ነው እግዚአብሔር ፍቅር ለኑሮ ዋስትና የእግዚአብሔር ፍቅር ነው በለው ናባይ ወስነት እግዚአብሔር ፍቅር ሌላ በዚህ ምድር ምንም ዋስትና የለም አብዝ ምድር ካለ ወሕስ ሆነ ነገር የለም የእግዚአብሔር ፍቅር ግን እግዚአብሔር ፍቅር ግን እሱ ዋስትና ነው እሱ ወሕስና ለምን ያለው ድረስ ያደርሰናልና እንታይ ስጋ ትዝወረ ቦታ ስለዘብጽሐና ወደዛ ሙላት ያስገባናልና ስለዘብጽሐና ልጁን እስክንመስል ድረስ አይለቀንምና ቅዱስ ጋር እንመስል አይገድፈናል ስለዚህ እነዚህ ነው ቁጥር 31 ላይ ስለዚህ አብ 31 ከምዚህ ብል የእግዚአብሔር ከኛ ጋር መሆኑን ይነግረናል አንብበው ወጥቼ ሮሜ 8 እዛው 31 ላይ ያለው ክፍል ነው ማለት ነው ስለዚህ እንደዚህ ይላል ስለዚህ ስላስደናቂው ፕላን ጳውሎስ ከተናገረ በኋላ ዛባት ዘገረም ፕላን ተዛረብ ከለ ጳውሎስ በ31 ቁጥር ላይ እንደዚህ ይላል መበል 31 ከምዚህ ብል እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል በአርሲ ብዛዕባ እዚ ነገር እዚ እንታይ ክንብልና አምላክ ምሳና ካብ ኮነኻ ማን ይቃወመና ስለዚህ የእግዚአብሔር እቅድ ክርስቶስን ወደ መምሰል የምንሄድበት መንገድ ስለዚህ ለእግዚአብሔር ፕላን ክርስቶስን መስለሉ መንገድ ስለሆነ ዋስትናችን ወሕስና ይሄ እግዚአብሔር የጠራን እዚ ጸዋዕና እግዚአብሔር ከኛ ጋር ስላለ በቃል ምሳና ስለዘለይ እግዚአብሔር ከኛ ጋር ነው እግዚአብሔር ምሳና እዩ እግዚአብሔር ከኛ ጋር ስለሆነ እግዚአብሔር ምሳና ስለሆነ አስተማማኝ ነው የእግዚአብሔር ፕላን እግዚአብሔር ይመስገን ሁለተኛ ላይ ካላይ እንዲህ ዋለን በቃል እግዚአብሔር የሚነግረን ጽድቅ ይኮን በቃሉ እግዚአብሔር ቁጥር 32 ላይ የሚለው ቃል ደግሞ እናነባለን መበል 30 ከተንካ ዝብሎ ከነብቢና ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን እንዴት እንዲያው አይሰጠንም ይላል እትልወዱ ካምን ትኩላትና አህሊፍ ዝሃቦበር ዘይነሐፈው ከመይዳ ከምስኡ ኩሉ ዘይበና ስለዚህ ሁለተኛው ዋስትና ስለዚህ ተኻልአይ ወሐስና ክርስቶስ ስለኛ መሞቱ ነው ክርስቶስ ስለና መሞቱ በክርስቶስ የተሰራው ስራ ነው ዋስትናችን ክርስቶስ የተሰራ ስራ ይወሐስና ይሄኛው ክፍል በደንብ ስታዩት ስለዚህ በደንብ እንተርጉሞ እንዲህ የሚል ሐሳብ ነው ያለው ከምዝዝብል ሐሳብ አለው ኃጢአተኞች ሳለን ኃጢአተኛታት ከለና እግዚአብሔር ምርጥ የሆነውን አንድያ ልጁን ከሰጠን እግዚአብሔር ምሩት
زخانة حدا ودوكا بهابنا ما تشري سنتن ما أسيبنا ኃጢአተኞች ሳለን ኃጢአተኛታት ከለና አሳልፎ ስለኛ አንድያ ልጁን ከሰሰ ለና አሕሊፉ ሂብዎ እንዴት ዛሬ ሕጅን አኸመይ ልጆቹ ከሆነ ደቁ ምስኮና የሚያስፈልገን ነገር ይከለክለናል ዘሌና ይከለክለና ጌታ ይመከለጥ ይስጣችሁ እዚህ ግላጥ እዚህ ጎይታ ይሃቡ ልጁን ገና ኃጢአተኞች ሳለን በመላክ ወደደ ወዱ በሐቀና ኃጢአተኛታት ከለና በማፍካፈተውና ገና ኃጢአተኞች ሆነን ይሄን ያህል ነገር ከተደረገልን ኃጢአተኛታት ከለና ማረፍ እንደዚህ ካብገበረና ዛሬማ ልጄ ወደው ልጄ እያለ ጌታ ነው ወደ አሞት ዝፈት ወወደይ እንዳበ እንዴት የሚያስፈልገን ነገር በህይወት ቆለ የና ነገር ይብድለና አይጎድለና ይዞ ይንቀሳቀሳል ከኛ ጋር ጌታ ያደርሰናል ሶስተኛ ሳንሳይ ቁጥር 33 ላይ በ33 እግዚአብሔር አጽድቆናል እግዚአብሔር አጽድቆናል ይላል አጽድቆናል እግዚአብሔር የመረጣቸው ማን ይከሳቸዋል የሚያጽድቅ እግዚአብሔር ነው የሚኮንንስ ማን ነው ለተብሕሪያን አምላክ ሲዝኸሰም ማን አምላክ ይተዘጽ ይሄ ማጽደቅ የሚለው ቃል ፍርድ ቤት ቃል ነው ምጽዳቅ ዝብል ቃል ናይ ፍርድ ቤት ቃል አይታችኋል ህግ ይወጣና ይሄን ነገር አጽድቀናል ይባላል ህግ ያውጣማ እዚህ አጽድቀናል አለና ይሁን ዲክሌሬሽን ነው ማለት ነው ይወጅዋ ማለት የሰማይና የምድር ፈጣሪ የሆነው እግዚአብሔር ዲክሌር ያደርገውን የሰማይና የምድርን ጎይታ ዝሆነ እግዚአብሔር ዘጽድቆ ማን ነው የሚቀይረው ማን ይዝቀይረው ማን ነው አይሆንም የሚለው ማን አከውን ዝብል የሰማይ ምድር ጌታ እግዚአብሔር የሰማይና ጎይታ እግዚአብሔር እሱ አዋጅ አወጁ ጽድቅ ማለት የእግዚአብሔር ዲክሌሬሽን ነው ጽድቅ ማለት እግዚአብሔር ዘውጅ አዋጅ በክርስቶስ የተሰራው ስራ በማየት ክርስቶስ ተሰራ ስራ በመርአይ ክርስቶስ የከፈለውን ዋጋ በማየት ክርስቶስ የከፈለው ዋጋ በመርአይ በሶስቱ ስላሴዎች ምክር ቤት በላይ በሰማይ በሰለስተ ስላሴ ምክር ቤት ተአወጀ የወጣ አዋጅ ስምን አስገባና ከዚህ ቀን ጀምሮ ተወልማ አርዛ ጸድቋል ተብሎ የወጣ ወይኑ ተባይሉ ወጣይ ስለዚህ እግዚአብሔር ራሱ ተማምኖ ያጸደቀ እግዚአብሔር በቃሉ ተአማሚኒ የልጁን ስራ ተማምኖ ያጸደቀ ወል ምስራህና ይወዱ ሪታ እሱን እስክንመስል ድረስ ይወስደናል ስጋ እሱን መስል አይገድፈናል አይተውንም አይገድፈናል እግዚአብሔር ይመስገን